እሺ ሰላም ናችሁ? እንደምን ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ በዚህ ሰሞን የነነዌ ጾም ነው። ይህንን በዘልማድ ሳይሆን በእምነት ነው መጾም ያለብን። የነነዌን ጾም ስናስብ ይቺ ነነዌ ማለት የአሶር ከተማ ናት። እንግዲህ ወደዚች ወደ ነነዌ ከተማ የተላከው ነብዩ ዮናስ ነው። ነብዩ ዮናስ እግዚአብሔር ሲልከው ነው፣ ራሱን አይደለም። እንዳሁኑ ነቢያት ነን እንደሚሉት በስልጠና ሳይሆን፣ በነገራችን ላይ ነብይነት በስልጠና አይደለም የሚገኘው። ዋናው ምንጩ እግዚአብሔር ነው። ስጦታ ነው፣ ከእግዚአብሔር የሚሰጥ ነው እንጂ በልምምድ የምታመጣው አይደለም። ነብይነት ዝም ብለህ እግዚአብሔር እንዲያለኝ እያልህ እየቀለድህ እየዋሸህ እንደ ሐናንያ የምታመጣው አይደለም። እግዚአብሔር የሚሰጥህ ስጦታ ነው። መገኘው ምንጩ እግዚአብሔር ነው። ነቢያት ትንቢት ሲናገሩ አብዛኛውን 100% እግዚአብሔር እንዲያለ ነው የሚሉ። አበይተ ነቢያትም ደቂቀ ነቢያትም እግዚአብሔር እንደዚህ ያለን ነው የሚሉ እንጂ ከየከሌ ሰለጠኑ ኃይሉ። እስቲ ከትንቢት መጽሐፍ ወይም ከተለያየ መጽሐፍ ከቅዱሳት መጻሕፍት ነቢያት ያሰለጠኗቸው ከነሱ በታች ያሉት በእድሜም ይሁን በምንም ማስረጃ ልታመጡልኝ ትችላላችሁ? አታመጡ። ስጦታው ከእግዚአብሔር ስለሆነ። ለምሳሌ ነብዩ ኢሳያስ ያሰለጠነው ነብይ አለ? የለም። ስጦታው ከእግዚአብሔር ስለሆነ ስጦታውን የሚቀበሉት ከእግዚአብሔር ነው። ስለዚህ ነብዩ ዮናስ ወደ ነነዌ ሄዶ እንዲሰብክ ተነገረው። እሱ ግን አልፈለገም። ቀይሮ ከነነዌ ይልቅስ ወደ ሌላ ሀገር ነው መርከብ ይዞ መሄድ የጀመረው። ግን እግዚአብሔር አስቀድሞ የምናስበውን ያውቃልና፣ ከማሰባችን በፊትም አስቀድሞ ያውቃልና መርከቢቱ ልትሰምጥ ነው የደረሰችው። በኋላ ተሳፋሪው ምንድን ነው ያለው? ኃጢአተኛ ማን ይሆን እያሉ ሲያስቡ ነበር። ዮናስ ግን ተኝቷል። የዛን ጊዜ ወንበዴ ነው የመሰላቸው። እኔ ተልኬ ነበር እኔ ነኝ አላቸው። ጣሉት። ለሱ ግን አሳ አንበሬ አዘጋጅቶለት ስለነበረ አሳ አንበሬ ዋጠው። አሳ አንበሬው ደግሞ ባልፈለገው አገር ነነዌ ምድር ዳርቻ ተፋው ይላል። ዮናስም የላኪው እግዚአብሔር ነው፣ የላከው እግዚአብሔር ነው። ከዛ በኋላ ከእግዚአብሔር የተላኩ የእግዚአብሔርን ነገር ይናገራሉ። አሁን እኮ ከስሜታቸው ከራሳቸው ስሜት ስለሚናገሩ ሰዎች አንድም የእግዚአብሔር ሐሳብ የለበትም። የራሳቸው ሐሳብና ሐሳብ ነው ነብይ ነን የሚሉት፣ ውሸት ስለሆነ። አንዳንዶች በጠንቋይ ይሾማሉ፣ አንዳንዶች በተለያየ በመናፍስቱ ዓለም ይሾማሉ። የመናፍስት ዓለም ተግባር አስፈጻሚ